ባለፉት ጥቂት ሳምንታት መካከለኛው ምስራቅ በከባድ የጦርነት እሳት ውስጥ እየተማገደ ነው። በዚህ መሃል ግን አንድ ግራ የሚያጋባና ሰዎችን ራቅ ብሎ እንዲያስቡ የሚያስገድድ ክስተት እየታየ ነው። እሱም የኢራን የሚሳኤልና የድሮን ጥቃቶች አቅጣጫ ነው። የኢራን እስላማዊ አብዮት ዘብ በኩዌት በባህሬንና በጆርዳን በሚገኙ ሲቪል አውሮፕላን ማረፊያዎች፣ የውሃ ማጣሪያ ጣቢያዎችና የኤሌክትሪክ መሠረተ ልማቶች ላይ እሳት እያዘነበ ነው። በተለይም በበጋው ከፍተኛ ሙቀት ወቅት የሰው ልጅ ህልውና በሆነው የውሃ ማጣሪያ ጣቢያዎች ላይ የሚሰነዘረው ጥቃት በባህረ ሰላጤው ሀገራት ላይ ትልቅ ሰብአዊ ቀውስ እየፈጠረ ይገኛል። እንግዲህ ነገሩ እንዲህ ነው። አሜሪካ በኢራን የባቡር ጣቢያዎች፣ የቴሌኮም ኔትወርኮችና የኃይል ማመንጫዎች ላይ ድብደባ ስትፈጽም፣ ኢራን ግን አጸፋዋን እየመለሰች ያለችው በአቅራቢያዋ ባሉ አጋር በሌላቸው የባህረ ሰላጤው ሀገራት ላይ ነው። እዚህ ጋር ግን አንድ ትልቅ ሚስጥር አለ። ለመሆኑ ኢራን ዋና ጠላቶቿ የሆኑትን በባህሩ አቅራቢያ 150 ኪሎ ሜትር ብቻ ርቀው የሚንቀሳቀሱትን የአሜሪካ ግዙፍ የጦር መርከቦች ጆርጅ ደብሊው ቡሽ እና አብርሃም ሊንከን እንዲሁም እስራኤልን በቀጥታ ከመምታት ይልቅ የባህረ ሰላጤው ጎረቤቶቿ ላይ የምትወርደው ለምንድን ነው? ከዚህ በስተጀርባ ያሉት ስትራቴጂካዊ ስሌቶችስ ምንድን ናቸው? የወታደራዊና የፖለቲካ ተንታኞች ለዚህ እንቆቅልሽ የሰጧቸውን አሳማኝ ምላሾች በዝርዝር እንመልከት። የመጀመሪያውና ግልጽ የሆነው ምክንያት ፍርሃትና ወታደራዊ ሚዛን ነው። የቀድሞ የሊባኖስ ብርጋዴር ጀነራል ኤልያስ ሃና እንደሚሉት ኢራን በአሜሪካ የጦር መርከቦች ላይ ጥቃት ለመሰንዘር ብትሞክር ዋሽንግተን የምትሰጠው ምላሽ በኢራን ላይ የሲኦልን ደጆች የሚከፍትና ሀገሪቱን ሙሉ በሙሉ የሚያወድም ይሆናል። ከዚህ በተጨማሪ እነዚህ የአሜሪካ የጦር መርከቦች እጅግ ዘመናዊ የአየር መከላከያ ስርዓት ስላላቸው ጥቃት ሰንዝሮ ማውደም በወታደራዊ ሳይንስ እጅግ አስቸጋሪና የማይታሰብ ነው። በመሆኑም ኢራን አቅሟን ስለምታውቅ በቀጥታ ከአንበሳው ጋር መጋፈጥን አልመረጠችም። ሌላኛው ኢራን በአሜሪካና በእስራኤል እየተደበደበች ዝም ካለች በሀገር ውስጥና በአገሮቿ ዘንድ የፈሪነት ታርጋ ሊለጠፍባት ይችላል። ስለዚህ የራሷን ሕዝብ እየተበቀልኩ ነው ብሎ ለማሳመን ምንም አይነት ጠንካራ መከላከያ ወይም አጸፋ የመመለስ አቅም የሌላቸውን እንደ ኩዌትና ባህሬንን ያሉ ጎረቤቶቿን ትመርጣለች። በእስራኤል የቤን ጉሪዮን አውሮፕላን ማረፊያ የሚገኙ የአሜሪካ ነዳጅ ጫኝ አውሮፕላኖችን እንኳን ሳትነካ ማለፏ ጦርነቱ ወደማትቆጣጠረው ደረጃ እንዳይሰፋ ያላት ስጋት ማሳያ ነው። ሶስተኛው የፕሮፓጋንዳ ሰበብ ነው። በቴህራን ዩኒቨርሲቲ የፖለቲካ ሳይንስ ፕሮፌሰር የሆኑት አጥፌ ታቃኒ እንደሚከራከሩት አሜሪካ በኢራን ላይ ጥቃት የምትሰነዝረው በባህረ ሰላጤው ሀገራት በተለይም በኩዌት ባሏት የጦር ሰፈሮች በመጠቀም ነው። ስለዚህ ኢራን በዓለም አቀፍ ሕግ መሰረት ራሷን የመከላከል መብት አላት። ነገር ግን ይህንን መከራከሪያ የኩዌት ዩኒቨርሲቲ ፕሮፌሰር አብዱላህ አልሻይጂ ውድቅ ያደርጉታል። ይህ የኢራን አሮጌ የፕሮፓጋንዳ ማሽን ውጤት ነው ይላሉ። ምክንያቱም አሜሪካ ጥቃቶቹን የምትሰነዝረው በባህር ላይ ካሉ መርከቦቿ እንጂ ከየብስ አይደለም። የባህረ ሰላጤው ሀገራትም መሬታቸው ለጥቃት እንዳይውል ለአሜሪካ ቀይ መስመር አስምረዋል። ኢራን ግን ይህንን ሰበብ በመጠቀም እነዚህ ሀገራት ዋሽንግተንን እንዲለምኑና ዶናልድ ትራምፕን እንዲያስቆሙላት ጫና ለመፍጠር ትሞክራለች። ወደ አራተኛው ምክንያት እንምጣ። ኢራን የአሜሪካን የሰላም ስምምነት ጥሰት እያሳበበች በኦማን ላይ ጥቃት ትሰነዝራለች። ይህ ጥቃት የተፈጸመው የኢራኑ የውጭ ጉዳይ ሚኒስትር አባስ አራቅቺ በሞስካት ጉብኝት ካደረጉ ከአንድ ቀን በኋላ ነው። ይህ የሚያሳየው ኢራን የሆርሙዝ ሰርጥን ከኦማን ጋር ከመጋራት ይልቅ ሙሉ በሙሉ በራሷ ቁጥጥር ስር ለማድረግና ለፖለቲካዊ መጠቀሚያነት ለማዋል ያላትን ፍላጎት ነው። በተጨማሪ በየመን የሚንቀሳቀሱት የኢራን ታማኝ አጋር የሆኑት ሁቲዎች ከዚህ ቀደም በአሜሪካ ከተመቱ በኋላ አሁን ላይ ከዚህ ግጭት ራሳቸውን አግልለዋል። በሊባኖስ ሄዝቦላና በኢራቅ ያሉ የታጠቁ ቡድኖች እየደረሰባቸው ያለው ውድመት ያዩት ሁቲዎች ወደ ጦርነቱ አለመግባታቸው ቴህራንን ይበልጥ ብቸኛ እንድትሆን አድርጓታል። የኢራን ይህ የስትራቴጂ ውድቀት ራሷን ይበልጥ እያገለላትና ያላትን ተአማኝነት እያጠፋባት መሆኑ ተንታኞች ይናገራሉ። ይህ ጦርነት ትልቅ ትምህርት የሰጠው ለባህረ ሰላጤው ሀገራት ነው። አሜሪካ ከጥቃት ልትጠብቃቸው እንደማትችል በተግባር ስላዩ ከአሜሪካ ጥገኝነት በመውጣት አዲስና የጋራ የሆነ የቀጠናውን የጸጥታ መዋቅር መገንባት እንዳለባቸው ትልቅ የቤት ስራ ተሰጥቷቸዋል።